አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፍ መጀመሪያውንም ምርጫቸው እንዳልሆንኩ በመጨረሻ ተቀብያለሁ። የማንም ተመራጭ ሰው አይደለሁም። ሰዎች ለነሱ በጣም አስፈላጊ እንደሆንኩ ሊነግሩኝ ይችላሉ፣ ግን ሁልጊዜ ከኔ በላይ የሚመርጡት ሰው አለ እና ይሄ ምንም አይደለም። ምክንያቱም ፈጽሞ መቆየት በማይገባኝ ቦታ ላይ መለመኔን አቁሜያለሁ። ይህንን ላለማድረግ ተምሬያለሁ። ቀልድ ነው በሚል ንግግር እኮ ነው ተሰባብረን የተቀመጥነው። የዋህነት ዋጋ አስከፍሎን እንጂ ጅል ሆነን አይደለም። ይኸውልህ ማንም ሰው ሊፈርድብህ መብት የለውም። ምክንያቱም ያጋጠመህን ነገር ማንም አያውቅም። አንተና ፈጣሪ ብቻ ናችሁ የምታውቁት። ታሪክህን ሰምተው ሊሆን ይችላል፣ ነገር ግን አንተ በልብ ውስጥ የተሰማ ስሜት ማንም አልተሰማም እና አይዞህ። በዚህ ዓለም ላይ ስትኖር ለሰማኸውና ላየኸው ነገር ሁሉ ምላሽ መስጠት የለብህም። ለሁሉም ነገር ምላሽ የምትሰጥ ከሆነ የውስጥ ሰላምህን አሳልፈህ ሰጥተሃል ማለት ነው። ችላ ማለት መሸነፍ ሳይሆን ለአእምሮህ የምትሰጠው ትልቅ እረፍትና ሰላም ነው። እመነኝ፣ እድሜ ከ18 እስከ 30ዎቹ ባለው ውስጥ ከሆነ እነዚህን 3 የምነግርህን ነገሮች አዘውትረህ ተግብራቸው። ከዛ ማንነትን ታገኘዋለህ። 3ኛ ዝምታ አብዛ። ምክንያቱም ዝምታ በበዛ ቁጥር ሰዎች ስለምታወጣው አንድ ቃል መጨነቅ ይጀምራሉ። 2ኛ በፍጹም ስለ ውድቀት አታውራ። እንደ ተስፋ፣ እምነት፣ ድል ያሉ ቃላቶችን ተጠቀም። 1ኛ ማንም ሊሆን ይችላል፣ ዝቅ አድርጎ ከገመተ ግን የንቀትህን ጥግ አሳየው። ማለት አንድ ዲፕሬሽን ውስጥ ገባ ምን ትሆናለህ መሰለህ? እንደምታስፈልግ ሊነግሩህ የሚችሉ ሰዎችን ምናምን ካጠገብ ያርቅብሃል። በቃ ለምሳሌ እናቴ ትፈልገኛለች፣ ልጇ ነች፣ ደም ከፍላ ላቧን ከፍላ ዋጋ ከፍላ ያሳደገችኝ የስዋ ጉራጭ ዝም ብላ አይኔን እያየች ትደሰታለች። አንዳንድ ሰው እንዴት ምናምን ይላል። እንትና አጥቼ ትኖራለህ በቃ እንትን አይባልም። እንትና አጥቼ እንትናን ትቻት ምናምን ይላሉ። ለምን በቃ አላለ ካንተ ሐሳብ ጋር ካልሄደ ይፈ ቁርጠኛ ልትሆን ይገባል። እንትና ጓደኛ ነው እንዴ ብዙ ለታንተ ብሎብኝ ምናምን በቃ ለዓላማ ስትል እኮ ነው የምትተወው እንጂ አንተ ጠልተው አይደለም። ሶሪ በቃ ለዓላማ ይስል ብቻ አንተ ብያለሁ ትለዋለህ። በቃ ታገኘው ያነሱ ስልክ ማደውልለት ስልክ ትዘጋል። ብዙ ሰው ብቻዬን ሰው አልወድም እኔ እኮ ጫጫታ ያለበት ቦታ አልወድም ወይ አይወድም ብቻውን በቃ አንዳንድ ሰው በጣም ያስደስተኝ ነገር ብቻዬን ነው። ሰው በልቡ የሚያስበውን ማወቅ ብቻ ስንት የሚሰብር ቃል ሳይባል በቀረ ነበር። አናውቀውም እንጂ ሁላችንም በሆነ መልኩ ሁሉንም ነን። የሚጥለን ይለያያል እንጂ ሁላችንም እንወድቃለን። የምንወደው ይለያያል እንጂ ሁላችንም እንወዳለን። የምንጠላው ይለያያል እንጂ ሁላችንም እንጠላለን። ስህተታችን ይለያያል እንጂ ሁላችንም እንስታለን። ሰው ሲፈርድ በሰው ገላ ውስጥ ያለ ራሱ ላይ ይፈርዳል። ዛሬ ልቡ የበደነና እጁ በደም ጎርፍ የታጠበ ጎልማሳ ነፍሰ ገዳይ ምናልባት ከዛሬ 40 ዓመት በፊት የማን ነው ቆንጆ ብለን የሳምነው ምስኪን ሕፃን ነበር። በእጁ የሰው ጉሮሮ መፈጥረቅን ማን አስተማረው? የኮልት ሽጉጥ ቃታ መሳብን ማን አስለመደው? በመክረም ውስጥ ጥቂትም ቢሆን ያልተለወጠ ማን ነው? ከኛ ጋር ሲቆይ ሰውነት ያልተጋባበት፣ ከኛ ጋር ሲከርም ክፋትን ያልተማረ ማን ነው? ሰውነት የሚያስተምረውን አረመኔነት ለማን አሸክመን እንዝናናለን? ዓመታት በተፈራረቁ ቁጥር ከሚጨምሩልን የሚያጎድሉብን ይበልጣል። በአንድ ውስጥ የምንወደውን እናጣለን፣ በአንድ ውስጥ የምናፈቅረውን እናጣለን፣ በአንድ ውስጥ ራሳችን እንጠፋለን። እስከዚያው ግን ፈራጅና ፍርደኛ ሆነን እንቀጥላለን። ሰዎችን ሁሉ ማስደሰት አትችልም። ስራህንና ዓላማህን ሳታውቅ በደፈናው ለሚተቸው ሰዎች የምትሰጠው ከሁሉ የተሻለ ምላሽ ችላ ማለት ነው። በሰው ህይወት ውስጥ ጣልቃ ከመግባትና የማይጠቅሙ ወሬዎችን ከመስማት ራስህን አርቅ። ትኩረትህን በራስህ እድገት ላይ ብቻ አድርግ። ትልልቅ ህልምን ለትንሽ ሰዎች አትንገራቸው። ብቻ ለማንም ባልነገር እላለሁ። ህልምን ለሰው እንዳታወራ። ስታወራ ያደረግከው ይመስልሃል። በልብ መታመቅ አለበት፣ መምሰል አለበት። ዝም ያልከውን ነገር ታደርገዋለህ። በነገራችን ላይ ለሰው ያላወራውን ነገር ታደርገዋለህ። ካወራና ከፖስት ከለፈለፍ አታደርገው። ለምን? some part of you ያደረገ ይመስለዋል። አላቅም
ትልቁ ድክመቴ ወይም ጥንካሬ ሰዎች ይቀየራሉ ብዬ ማሰቤ ነው መሰለኝ። በተለይ እኔ ቀይራቸዋለሁ ብዬ ማሰብ። ከረፈደም ቢሆን የገባኝ አንድ እውነት፣ የሮጠ ሁሉ አንደኛ አይሆንም። ያፈቀረ ሁሉ ፍቅሩን አያገኝም። የታመመ ሁሉ አይሞትም። የሳቀ ሁሉ ደስተኛ አይደለም። ሕይወት ሁለት ገጽ አላት፣ የመሆንና ያለመሆን። የሰው ልጅ በምድር ላይ የጊዜ ባሪያ ነው። ሁሉም በጊዜው ውስጥ ይሆናል እና ከሁኔታዎች ጋር ራሳቸውን አላምዱ። ሰብስክራይብ በማድረግ ቤተሰብ ሆኑ።